በቤተ ክርስቲያናችን ስርዓት አንድ ዲያቆን በንስሐ እያለ ገብቶ መቀደስ ይችላል የሚለውን ነው የምንመለከተው። እንግዲህ አንድ ዲያቆን ክህነት ያለው ማለት ነው። በቤተ ክርስቲያናችን ያው ሁሉም ሰው ኃጢአት ይሰራል እና ያንን ኃጢአት ደግሞ ወይም ከዛ ኃጢአት የሚታጠበው በንስሐ ነውና አንድ ዲያቆንም እንዲህ ያለ ነገር አግኝቶት ንስሐ ላይ ያለ ገብቶ መቀደስ ይችላሉ የሚለውን ነው የምንመለከተው። ያው መልሱ የሚሆነው በንስሐ ያለ ገብቶ መቀደስ አይችልም የሚለው ነው። ምክንያቱም ኋላ ላይ እናብራራለን። ግን እንደው ምሳሌው ወይም ደግሞ ትምህርቱ በደንብ እንዲገባን በአንድ ምሳሌ ለምሳሌ አንድ በዓለም ያለ ሰራተኛ እንደው ቢያመውና በጤናው ላይ እክል ቢገጥመው ወደ ጤናው እስኪመለስ ድረስ ከመስሪያ ቤቱ ከሚሰራበት አስፈቅዶ እረፍት ይወጣል። ምክንያቱም አሞታልና እያመመው ማገልገል አይችልም፣ ወይም ደግሞ በስራ ገበታው ላይ መገኘት አይችልም። አንድ ዲያቆንም ደግሞ ንስሐ ላይ እያለ ታሟል ማለት ነው። ኃጢአት በደሉን ተናዞ ለዛ ቀኖና ወስዶ እስኪፈጽም ድረስ ወደ መቅደስ ገብቶ መቀደስ አይችልም። ምክንያቱም ከህመሙ እስኪፈወስ ድረስ ማለት ነው። እንግዲህ ኃጢአት በሽታ ነው ካልን ንስሐ ደግሞ መድኃኒት ነው እና ያንን ንስሐ ጨርሶ ጤነኛ ሆኖ እስኪመለስ ድረስ ገብቶ መቀደስ አይችልም። ይህ የሚሆንበት ምክንያት ምንድን ነው? ያው የግድ ገብቶ ከቀደሰ ስጋው ደሙን መቀበሉ አይቀርም። ምክንያቱም የቀደሱ በሙሉ እነሱ ተቀብለው ነውና ለምእመናን የሚያቀብሉት የቀደሰ በሙሉ ይቁረብ የሚል ስርዓት ስላለ በቤተ ክርስቲያናችን ያ ዲያቆን ገብቶ ቀደሰ ማለት የግዴታ ይቆርባል ማለት ነው። በኃጢአት በንስሐ እያለ ደግሞ አንድ ሰው ንስሐውን ሳይጨርስ መቁረብ አይችልም፣ ያው ካህንም ቢሆን ማለት ነው። ስለዚህ ቅድስት ቤተ ክርስቲያናችን ንስሐውን እስኪጨርስ ድረስ አንድ ዲያቆን መቀደስ አይችልም ብላ ታስተምራለች። እንግዲህ ታዲያ አገልግሎቱ እንዳይታጎልስ ምን ማድረግ አለበት የሚለው ንስሐ ሊገባ ባሰበ ጊዜ የቤተ ክርስቲያኒቷን አስተዳዳሪ ወይም ደግሞ ከሱ በላይ የሆኑትን ካህናት ሊሆኑ ይችላሉ፣ ወይም ደግሞ የሚያገለግልበትን የቤተ ክርስቲያን አስተዳደር ፍቃድ መጠየቅ አለበት። ምክንያቱም አገልግሎቱ እንዳይታጎል ወንድሞቹም ቢኖሩ ደግሞ እንዲህ ያለ ነገር ላይ ነኝና እናንተ ገብታችሁ አገልግሉልኝ ብሎ ማስፈቀድ ወይም ደግሞ አባቶችን በዛ መልኩ ጠይቆ አገልግሎቱም እንዳይታጎል እንዲሁም ደግሞ እሱም ገብቶ መቀደስ ስለማይችል በዚህ መልኩ ቅድስት ቤተ ክርስቲያን ስርዓት ትሰራለች ማለት ነው። ስለዚህ አንድ ዲያቆን ስጋው ደሙን የግዴታ ገብቶ ከቀደሰ ያው መቀበል ስላለበት በንስሐ እያለ ይህንን ማድረግ ስለማይችል ንስሐውን ሲጨርስ ገብቶ ይቀድሳል እንጂ በንስሐ እያለ ገብቶ መቀደስ አይችልም ብላ ቅድስት ቤተ ክርስቲያናችን ስርዓት ሰርታለች።